በአክብሮት እስቲ መልካም ምኞታችሁን ገለጹላት። ትናንትና ገብቼ ቲክቶኳን ተመለከትኩት። እንባይ የመጣን የጨረስኩት የምሬን ነው የምላችሁ። እንዴት ናችሁ? ማዶት ነኝ። ዛሬ ላወራችሁ የፈለኩት በሰዎች ላይ እግዚአብሔር አድሮ እንዴት ስራ እንደሚሰራ ነው። የሰይፉ ፋንታሁን ፎቶ ወይም ቪዲዮ እጃችን ገብቷል። ትገረማላችሁ። ልጇን በሞት ላጣች እናት የሁሉ ሰርፕራይዝ ምንድነው ያስባለ ሰርፕራይዝ። ጠንክሮ መስራት ጥንካሬን ይሰጣል እንጂ በፍጹም ሀብታም አያረግም። ጭንቅላት አስቦ የሚሰራው ስራ ነው እንጂ ስትሸከም ብትውል ሀብታም አትሆንም። ጠንካራ ነው እንጂ የምትሆነው። ከኢትዮጵያ ሴት አርቲስቶች ማን ይመቻል? እኔ ከኢትዮጵያ ሴት አርቲስቶች ውስጥ አስቴር በዳነ ትመችልኛል። እንደውም ሙዚቃው ራሱ አሻብሬቆ ደምቆ እንደ ፀሐይ ተውቦና ጊዞ ለምናይ። ሰላም እንዴት አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ለዛሬም የተለያዩ ቪዲዮዎችን ይዣለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ ጆይን በማድረግ ሜምበርሺፑን እየተቀላቀላችሁ ላላችሁ ወዳጆቼ ከልብ አመሰግናችኋለሁ። እንዲሁም ደግሞ በዚህ ቻናል ላይ ለምታደርጉልኝ የሱፐር ታንክስ ጊፍት እና የተለያዩ የፍቅር ስጦታዎቻችሁን በጣም ሳላመሰግን ማለፍ አልፈልግም። እጅግ በጣም ወዳችኋለሁ። ክብረት ይስጥልኝ። ለዛሬ ያስኩላችሁን ቪዲዮ ላይክ በማድረግ ጀምሮ እንዲሁም ሐሳብና አስተያየታችሁን በአስተያየት መስጫ ሳጥን ውስጥ በነጻነትና በጨዋነት ማኖራችሁ እንደተለመደው ይቀጥል። መልካም ቆይታ። የዘር ፈሳሽ ምንድን ነው? ስለም ተምራችሁ ነው? ምን ተብላችሁ? የአንድ ጉርምስና ላይ እሱን ዘር ፈሳሽ ይመጣል ነው ወይ መጣል በጎንደር ዘንድ ምንድን ነው ማሚ? አስራይ አንተ ታጠቂያለሽ። ይሄ ወስረዳ አስገባጅ ነው። ንገሪኝ። ምን ልንገርህ? ዘር ፈሳሽ ወይኔ እስኪ አስረዱት። እኔ ከበደኝ። እንግዲህ ለማወቅ በቂ እድሜ ላይ ነው ያለው፣ ሊነገረው ይገባል የሚሉ ኮሜንቶች ተለጥፈዋል። ይህ ልጅ በዚህ እድሜው ማወቅ አለበት ወይስ የለበትም? በጣም የባለሙያ እርዳታ የሚፈለግበት ሰዓት ላይ ደረሰች ትመስላለች እናትየው። እና በዚህ ጊዜ በጣም በርካታ ድርጅቶች አሉ፣ ኦንላይን ብዙ ልታማከራቸው የሚገቡ ሰዎች አሉ። እነሱን በማማከር ልጇን ልታድን የሚገባበት እድሜው አሁን ነው። ከምንድን ነው የምታድነው? እውቀትን በመስጠት። እኛ በእድሜያችን ማወቅ የሚገባንን ነገር አለማወቃችን እድሜያችን በደረሰ ጊዜ ብዙ ዋጋ አስከፍሎናል። ስለዚህ አንዳንድ እንደ ታቡ የሚታዩ ነገሮች በጊዜ ሊነገሩ የሚገባቸውን ነገሮች፣ በተለይ ደግሞ በትምህርት ቤት ሊማሩ የሚችሏቸውን ነገሮች እውቀት መስጠቱ ክፋት አለው ብዬ አላምንም። እናንተ ምን ትላላችሁ? እስቲ እንወያይበት። መወያየት በጣም አስፈላጊ ነው በዚህ ጉዳይ። እንግዲህ ብዙ ሰዎች እዚህ ኮሜንት ስር ለመመልከት ሞክሬያለሁ። በወሊድ ላይ ልጇን በሞት አታ ቤቷ አቀባበል እየተደረገላት ነው ይላል።
ነገር ግን ልጇን በሞት ላጣች እናት እንደዚህ አይነት የዛሬ ቀን ልዩ ነው የሚል ሙዚቃ ከፍቶ ይደገም ቀን በቀን እየተባለ መቀበሉ አግባብነት አለው ይላል ብዙ ሰው። አንዳንዶቹ እዛው ሲመልሱ ምን ይላሉ? ልጇን በሞት አታ እሷ ስለተረፈች ይህ ቀን ላንቺ ልዩ ነው ለማለት ፈልገው ነው ይላሉ። በአጠቃላይ ይህ ሰርፕራይዝ ተገቢ ነው ወይስ አይደለም? እናንተ ምን ትላላችሁ? እንቀጥል። ዘበኛ መስላለሁ እኔ አረ ዘበኛ ነኝ እኔ ሄሎ ሄሎ ወይ ይቅርታ እኔ ፍቅር እኔ እኮ እንትን መዋኛ ገንዳ ውስጥ ሆኜ ለዛ ነው ያላነሳው ስልኩን አሁንም እየዋኘሁ ነው አሁንማ ጫጫታው እንትን ነው አዛ ግቢ ውስጥ አድናቂዎች የመጣው ፈርም ልማም እያሉ ለዛ ነው 50 ሚሊዮን ብር አሁን አስገባልሻለሁ አሁን ይኸው አባቴ ወንድም ኦኬ ያችን የቤት መኪናን እገዛልሻለሁ ብራዘር ባሱን እኮ መዝናኛ ያረከው ወንድም አለ ምን ማለት ነው የህዝብ ባስ እኮ ነው ፌርማታ ላይ ስለሆነ የሚቆመው ሰው አጣራ አንተ ወንድ ልጅ ተለበናት ምር ይላል ይቀደዳል ባሰለነት ዘበኛው እዚህ ቤቱ ዘበኛ ደሞዝ አላስገባለትም ምን አለዛ ነው ምን ችግር አለብን ምንድነው ችግር አለብን ደሞዝ አልፎበት አረባ ምንድነው እኔ ዘበኛ ነኝ እንዴ ማን ተናገር አለው ሲጀመር የሶስት ወር ነው ያለፈበትና ለዛ ነው ግን አንተ ችግር አለብህ እንዴ ነው በስተኛ አንተ ዘበኛ መስላለሁ እኔ አረ ዘበኛ ነኝ እኔ ስለ ሰው ሳታቃታ አረሻ ያው ፊትማም ስለምሰጠው ለዛ ነው ችግር የለም በቃ አሁን እዛው ተንቻለሽ እዛው ቤት አስደቅሎታል አለኝ አትበልሽ አትቦትራ ሙአኛ ገንዳ ይላል ባስ ይርክ ቻኩዚ ውስጥ ሳሙና በዝገብች አርናቂ ነው ለዛ ችግር የለም እሺ አደውልሻለሁ ፍቅር ታዩ እሱ ጋር አወራለሁ ችግር የለም እሺ ተናዷል በጣም ለምንድን ነው የተናደደው ምን አናደደው እንግዲህ በዚህ በህዝብ ባስ ውስጥ በርካታ ሰዎች የተለያየ ነገር ሲሰሩ መለከታለሁ በተለይ ደግሞ ዘፈን የሚዘፍኑ ልጆች አሉ የአባቶች ቀን ጠብቀው የአባት ዘፈን የእናቶችን ቀን እየጠበቁ በዚህ እንዲሁም ደግሞ ህብረተሰቡን ለማዝናናት የሚገቡ ልጆች ኮንተንት የሚያደርጉትና የሚቀርጹ ልጆች አቃለው ይሄ ልጅ ግን በጣም ተናዷል ለምንድን ነው የተናደደው የሱ 50 ሚሊዮን ማለት የሱ ዋና ገንዳ ውስጥ ሞል ለምን እንዳበዛጨው ግልጽ አይደለም ወይ ጉድ እንደውም ደስ የሚል ፕራንክ ይሄ ነው ሰው ማይነካ ፕራንክ ማለት ነው ዛሬ ላቀሳስር ነው የመጣሁት የህግ ልብስ ግጥም አርጎ ለብሶ ፕራንክ የሚባል ነገር አለ ወይ ኮሚሽነር ስማችሁን እያጠፋ ነው አግበኔ ነው እንደዚህ አይነት ነገር የለም እኔ አሁን የህግ አካልና አካለኝ እሄዳለሁ ተገልበለ ምክንያቱም ከጀርባው ህግ ነው ያለው ይሄ ፕራንክ አይደለም የሀገር ክደት ነው በስተጀርባው ብዙ አጀንዳ ያለው አሸባሪነት ነው በአጠቃላይ ትታሰራለህ ይያዛል ትክክለኛ ማቀሳሰር ነው በነገራችሁ ላይ ጸጉር አስተካካዩ ናቲ በጣም ብዙ ኦፈሮች እየመጡለት ነው ትናንትና ቪዲዮ ሰርቼላችኋለሁ ጆኒም እንግዲህ ስኮላርሺፕ ሰጥቶታል የ3 ወር ነፃ ማንም ቡሊ እንዳያረጋው ማለት ነው እንግዲህ በ3 ወር ውስጥ ሰርቶ ቡሊ ሊያደርጉ የሚፈልጉትን ሰዎች ያጠቃቸዋል ይከላከላቸዋል አብረን የምናየው ነው የሚሆነው ግን እድሉ ተሰጥቶታል ከኢትዮጵያ ሴት አርቲስቶች ማን ይመቻል እኔ ከኢትዮጵያ ሴት አርቲስቶች ውስጥ አስተር በዳነ ትመችልኛል እንደውም ሙዚቃው ራሱ አሻብሬቆ ደምቆ እንደ ፀሐይ ተውቦና ጊዞ ለምናይ የዛሬ አበባ ስጋችን ነጋበር ለብኖ ደማችን ምንም ብንሳሳለት ብንንገበገብለት ይበርሳል በጊዜያቱ ሆሊደር ነው ሊማቱ የማንዚቀው አስተር በዳነ ኧረ ጎበዝ የለም አስተር በዳነ የሚባል ሰው የለም ወደፊት ይኖራል ባትኖር እንኳን ወደፊት ይኖራለች ይመቸው እንግዲህ ትክክለኛ መዝናኛ መንገድ ላይ የመዝናኛ ጥያቄዎች የሚባሉት እነዚህ ናቸው ከሰሞኑን እንደምናያቸው በነውር የተሞሉ ሳይሆን እንደዚህ አይነት ህዝብን የሚያዝናና ሰዎች ሊዝናኑበት የሚችሉትን ነገር መስራት ነው የሚገባው ማለት ነው እንቀጥል እግዚአብሔር ይመስገን ዛሬ ወንድሜ ተመርቋል ሰርፕራይዝ እናደርጋለን ያውና እየመጣ ሰርፕራይዝ አለ ሰርፕራይዝ ነው
እንግዲህ እንዳያችሁት ወንድሜን ሰርፕራይዝ አድርጌዋለሁ። ይሄ በእኔ ሳይሆን በእናንተ ነው። በጣም አመሰግናለሁ ፎሎ ስላደረጋችሁኝ፣ እወዳችኋለሁ። አብዶ ሊያሳብደን ነው ወይ ይሄ ልጅ? ለምንድን ነው የማይተወን እያለ ነው ሰው። ሰርፕራይዝ ነው ወይስ መከራ ነው ገዝተ የሰጠው ያሉትን ብዙ ሰዎች አሉ። ልጁ ገና እንግዲህ መኪናዋ ሳትነሳ ከስር ገብቶ ለመስራት ሙከራ እያደረገ ይታያል ማለት ነው። በርጠሚዮስ የሚሰራቸው የቅርብ ጊዜ ኮንተንቶቹ በጣም ብዙ ሰዎችን እያነጋገሩ ይገኛሉ። አንድ ሌላ ተጨማሪ ልጨምርላችሁ። በርጣሚዮስ መታው መታው መታው፣ አረ መታው፣ ኳሱ መታው እንጂ ኳሱን፣ አረ መታው እባክህ፣ ኳሱ መታው፣ አረ ጎሉ እባክህ መታው፣ መታው፣ ጎሉ መታው፣ ጎሉ መታው። በነገራችሁ ላይ በጣም በርካታ ሰዎች ለምንድነው እንደዚህ አይነት የእብድ ካራክተር የሚሰራው? በጣም የአእምሮ በሽተኛ ወይም የአእምሮ ህመምተኛ ሰዎችን ካራክተር ለምንድነው የሚጫወተው ብለው ብዙ ሰዎች ይጠይቃሉ። እንግዲህ የአእምሮ ሕክምና ማዕከሉ አምባሳደር ስለሆነ ነው የሚል ምላሽ አግኝቻለሁ። ምን ያህል እውነት እንደሆነ ትነግሩኛላችሁ ማለት ነው። ግን እንደዛ አይነት ነገር ሰምቻለሁ በትክክል ከዛ የተነሳ ነው እነዚህን ኮንተንቶች የሚሰራው ብለዋል። እንቀጥል እስቲ። ቆይ እናንተ ቅንድብ እንትን ነው እንዴ? ርስት ነው ወይስ ቅርጽ ነው? ምን አባቱ ይሰራል? ሂድበት። ጸጉር ሰውዬ ነገ ያድጋል። ሂድበት። ጸጉር አንተ ቆይ እንደዚህ መቆረጥ ነው ወይስ እንዲህ መቆረጥ? አረ እንደዚህ መሀል ላይ ትሄድበታል። ዳርና ዳር ያለው የኔ ርስት ነው። ቀስ ብዬ ስለምባለው ላጫዋን ሰው ከኋላ ወደፊት ምንድነው እኮ ዳና ሰው ሆነ ወደፊት ከሱ አሁን እንደዛ ነው የሚነሳው። ሰውዬው ተናዶ ይውጣ ነው እንዴ? ወይኔ ቅንድቤ! አዎ ጎበዝ ተአምር ነው። አራተኛ የተቀመጣችሁበትን ወንበር ደካ አድርገው እያልኩ ነው። ሰላም ያው እዚህ ወደ አሸራርፎ እንዳለ ያ መቀመጫውን ማጥፋው አንተ ከታምና ደምሯል። በቃ በጣም ይገርም ነው። ኧረ በስመ አብ ቂጥ መሰብኩ በእናትህ። እንግዲህ ላይቭ ላይ የሚቀጣጡት ነገርና ለጊፍተሮቻቸው ደስታ የሚያደርጓቸው ነገሮች የት እንደደረሰ መመልከት ትችላላችሁ። ከሰሞኑ አንድ ልጅ ቲክቶክ ላይቭ ላይ ገብቶ ወሲብ ኢትዮጵያ እንደውም ደግሞ ከስንት ቀን በኋላ ልጸበል እየሄድኩኝ ነው ወደ ቤተ ክርስቲያን ምናምን ብሎ ነጠላ ለብሶ ከቤተሰቦቼ ጋር እየሄድኩ ነው ብሎ አንድ ቪዲዮ ለቋል። በነገው ቪዲዮ ላይ አሳያችኋለሁ። በጣም ነው የሚገርመው። እዚህ ደረጃ ላይ ደርሰናል። ቅንድቡን ከተላጨ በኋላ ምን እንደመሰለ ባለፈው አሳይቻችኋለሁ። ይሄን ቪዲዮ ተመልከቱት። በላይቭ ጌም ምክንያት አርጌ ማላቀውን ነገር ነው ያደረኩት። እና አሁን ጥያቄ ያድጋል ወይስ አያድግም? ስንት ቀን ይፈጃል? ሌላ ፍጥረት እንደመሰልኩ አውቃለሁ፣ ግን በጣም ያስጠላል እንዴ ነው። እንግዲህ ይህ የላይቭ የቲክቶክ ላይቭ ጨዋታዎች የሰው ህይወት እስከ መንጠቅ የሚደርሱ በጣም ከባድ ነገሮች እንደሆኑ ባደጉት ሀገሮች በጣም ብዙ ተመልክተናል። ብዙ ቪዲዮዎች ሰርቼላችኋለሁ። ከገዛ እናቱ ጋራ ወሲብ እንዲፈጽም ያስገደዱት፣ ነፍሰ ጡር ባለቤቱን እደጅ በር ዘግቶባት በበረዶ እንድትመታ ያደረገ፣ ከዛ በኋላ በህይወት ያላገኛት በጣም በርካታ የዚህ አይነት ነገሮችን ተመልክተናል ከዚህ በፊት እና እንዲህ አይነቱ ነገር ወደኛ ሀገር እየመጣ ስለሆነ በጣም ከፍተኛ ጥንቃቄ ልታደርጉ ይገባል። በተለይ ቲክቶክ ላይቭ ላይ የምትጫወቱ ሰዎች ማለት ነው። አንድ የምነግራችሁ ነገር ቢኖር ማለት ነው ጠንክሮ መስራት ሀብታም ያደርግ፣ ጠንካራ ነው የሚያደርግ። በብዙ ነገሮች ላይ ጠንካራ ብትሆን ነው የሚያደርግ። ጓደኞቼ የረጅም ዓመት ጂፕሰም ምናምን የሰሩ አሉ። እኔ ከነሱ ጋር ልፌ አልችልም። እኔ ከነሱ ጋር ተላፋ ከምትለኝ እኔ ብሄርብኝ በጣም ጠንካሮች ናቸው። ፋይናንሻሊ ግን ጠንካራ አይደሉም። እኔ አሁን ይሄ ስሪንጅ የሚይዝበት ቀኝ እጄ ግብደው ነው። በጣም ጠንክሯል፣ አይኔ ጠንክሯል፣ ዝብላል የማይበት ጠንክሬ በመስራቴ ጠንካራ ነው ልሆን የምችለው። ነገሮችን ማቋቋም ነው የምችለው። ጠኔ ስቃይ ቸነፈርን ግን ማቋቋም አትችልም። እንደ ጆኒ ጁጁትሱ በብልሃት ነው ጠቅ የሚደረገው ገብቷል እንጂ በጥንካሬ ቢሆንማ አይሆንም። በጣም ብዙ ሰዎች በዚህ ጉዳይ ላይ ይወያያሉ። አንድ መሪ ፖድካስት ላይ ቀርቦ የተናገረ ሰው ንግግሩ ልቤን ገዝቶታል። እንስማው። በቃ እግዚአብሔር ሆይ
ብትውል ሀብታም አትሆንም። ጠንካራ ነው እንጂ የምትሆነው እንደማለት ነው። በጣም ብዙ ሰዎች በዚህ አቅጣጫ ላይ የሚናገሯቸው ነገሮች ካሳለፉት የህይወት ተሞክሮ አንጻር ትክክል ነው። የእናንተን አስተያየት አጋሩን እስቲ። ከዚሁ ጋር በተያያዘ እንግዲህ በባንክ ቆጥቡ፣ ገንዘባችሁን አስቀምጡ፣ ሀብታም ትሆናላችሁ ባትሰሩም ለሚሉ ሰዎች ምላሽ ያለው ልጅ አለ። ቪዲዮ እንመልከተው። አቤት፣ ምን እያደረክ ነው? እየደወሉ አካውንትን አንቀሳቅሰው እያሉ ሲያስቸግሩ ጊዜ እና አይው እያንቀሳቀስኩት ነው። የሁሉንም ባንኮች አንድ ላይ አድርጎ እያንቀሳቀሰው ነው። ምን ያደርግ? በሚችለው መጠን ማንቀሳቀስ አለበት። አንድ በጣም መሰረታዊ ቪዲዮ ላሳያችሁ። ከዚህ ከምናየው ቪዲዮ በኋላ የማሳያችሁ ቪዲዮ በጣም ኢምፖርታንት ነው፣ እንመለከተዋለን። መጀመሪያ ግን ስለ አይፎን 17 እንዴት አድርገው እንደሚገዙና ኦቨራክት የሚያደርጉ ሰዎች የምን ችግር እንደሆነ ይናገራል። እንስማውና እንመለስ። ይሄንን ስልክ ደህና ስራ ሳይኖርሽ፣ ህጋዊ ባል ሳይኖርሽ፣ ጥሩ የሚረዱ ቤተሰቦች ሳይኖሩሽ፣ ውጪ ዘመድ ሳይኖርሽ፣ ወይ በግልጽ ስጦታ ሳይሰጥሽ ይዘሽ ይውልኝ ካልሽ አንደኛ እዛም ገላሽን ሸጠሻል ተብሎ ነው የሚታሰበው። ሁለተኛ የሰው ባል ቀምተሽ እንደ ቅምጥነት ተቀምጠሻል፣ እሱን የገዛልሽ ተብሎ ነው የሚታሰበው። ሶስተኛ ሹገር ዳዲ እያጫወተሽ ነው ተብሎ ነው የሚታሰበው። ስለዚህ እንደዚህ አይነት ስልክ ይዛችሁ ይውልኝ ስትሉ በተቻለ መጠን አንደኛ ደረሰኝ ይኖራችሁ፣ ሁለተኛ ደግሞ ከየት እንዳመጣችሁት እንደ ቀልድ እያረጋችሁ ለሰዎች ሁሉ አውሩ ስለምትታሙ። በጣም በርካታ ሰዎች እንግዲህ የአይፎን 17 ፕሮ ማክስን ጨምሮ በሚይዙበት ጊዜ የሚያደርጓቸው ኦቨራክቶች ሌሎችን ሰዎች ያስቆጣሉ። ለምን ነው የሚያስቆጡት? በገንዘባቸው ገዝተው እንዳላመጡት እያወቀን ኦቨራክት ያደርጉብናል የሚለው ነው አንደኛው። ከዚህ ጋር በተያያዘ አንዲት ልጅ ሰሞኑን ማህበራዊ ሚዲያ ላይ ወጣ አይፎን 17 ፕሮ ማክስ ገዝቻለሁ ብላ ትላለች። በምንድን ነው የገዛሽው? ማን የገዛልሽ? አለ። ራሴ ነኝ የገዛሁት። በምን? በቴሌግራም አለች። እና የተናገራት ነገር ትክክለኛ ነገር ነው። ብዙ ሰዎችም እንደዛ እንደሚያደርጉ ይነገራል። እስቲ እንስማና እንመለስ። ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን የገዛልሽ? ቴሌግራም እና ቴሌግራም ላይ ቂጥሽን ሸጠሽ ማለት ነው። እረፍቴ አውቀህ ነው አንድ ዘይት ቀን እንተናገረኝ እግዚአብሔር እና ቴሌግራም ላይ ምን የታቦት ስዕል አይደለም ሽጠሽ ታዲያ አይፎን 17? አዎ አይደለም፣ አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። የኔ ግን ለአንድ ፒክቸር ነው $150 ማስከፈል። ምን አይነት ፒክቸር ነው ዋናው? በጣም ብዙ ፒክቸርሽ ምን አይነት በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት ነው? በቃ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንዲታይ ፍሪት ፖስት አለው በፒኪኒ በፓንት ምናምን። ጡትሽ ይታያል? ጡትሽ ይታያል? አይታይም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ ሰውነቴ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 500,000 ብር እግዚአብሔርን ትልቅ አርቲስት 500,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እምቢ አላልሽ? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ መሳፍንት ይሙት ድንግል ማርያምን ያሳፍራል። እመቤቴን ነው ብለሽ ያ እና
ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ ያልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው፣ አይ ነው በጣም ከባድ ነው። ግን የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20 ሺህ ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጡኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። ሶ እዛ ጋር ነኝ ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ፣ ለማይንከባከቡሽ፣ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ሴተኛ ዳሪነት ማለት ነው። ቃልዬ ሴተኛ ዳሪ አይደለም እንደዛ ማለት እኮ ነው እንዴ? ሴተኛ ዳሪ ምን ማለት ነው ትርጉሙ? ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም፣ ገባሽ? ግን ሴተኛ ዳሪ ተብሎ ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው? አንተ እነሱ ከብዙ ወንድ ጋር የሚተኙ ምናምን ነው። ለምን ለገንዘብ እና ታዲያ አንቺ ለገንዘብ ተኝተሽ አታውቂም? እውነት እናውራ ከተባለ እመቤቴን እግዚአብሔርን እሺ፣ የግድ እኮ ለገንዘብ መተኛት የለብሽም። የላከች ፎቶ አልተኛም። እኔ የፈለገ ነገር ብታደርገኝ አልኩ አልተኛም። እግዚአብሔርን ግን ለገንዘብ ገላሽን እየሸጥሽ ነው። ለገንዘብ ገላሽን እየሸጥሽ ነው። ትክክል እኮ ነው። በቃ ምንም እኮ አሁን ይሄ በጣም የዘቀጠ የወረደ ትውልድ ነው። እግዚአብሔርን ነው የምላችሁ። ማለት በዚህ ደረጃ ራሱ ይሄንን ወጣ በአባቷ ስም እየጠራች እየማለች ክሪዛ እየማለች ግን ደግሞ አት ዘ ሴም ታይም ፎቶዎቿን እየሸጠች ገንዘብ እያገኘች ነው ያለችበት። ሰውነቴ ለኔ ምንም አያደርግልኝም፣ ማግባትም መውለድም አልፈልግም። መኖር የምፈልገው ጥሩ ኑሮ ነው። ወደፊት ገንዘብ አግኝቼ መኖር ነው የምፈልገው። አይ ዶንት ኬር ዋት ዘ ፒፕል ሴስ ማለት ነው። አይመለከተኝም። እኔ በጣም አሳፋሪ የወረደ ወራዳ መጨረሻ ማለት ነው። ማህበራዊ ሚዲያ ላይ እንደዚህ አይነት ሰዎች ፈልተዋል ነው ምላችሁ። ሰዎችንም ጎትተው ይቀጣሉ። ለዚህ ነው ማህበራዊ ሚዲያ ላይ ዝም ብላችሁ የፎቶአችሁን አትፖስቱ የሚባለው። ለዚህ ነው እነዚህን ፎቶዎች ራሱ እየለቀሙ የሚሸጡ አሉ። አንዳንድ ሰዎች የዋና ገንዳ ጋር የሚነሷቸውን ፎቶዎች፣ በተለያየ መንገድ ራቁቶ ነው የሚነሷቸውን ፎቶዎች፣ የተለያየ ፓርታቸውን የሚያሳዩ ሰዎች ፎቶአቸው ይሸጣል እና ማንነታችሁን በኋላ የማጠብቁት ቦታ ላይ ተመልክታችሁ እንዳታዝኑ ጥንቃቄ አድርጉ ለማለት ነው። እንዴት ናችሁ? ማዶት ነኝ። ዛሬ ላወራችሁ በሰዎች ላይ እግዚአብሔር አድሮ እንዴት ስራ እንደሚሰራ ነው። ብዙ ጊዜ እግዚአብሔር ረዳኝ ስንል አምላክ ከሰማይ ወርዶ በእጅ ያቀበለን ይመስለናል፣ ግን አይደለም። እግዚአብሔር በስራውን የሚሰራው በእኛ በሰዎች በኩል እንደሆነ አስተውላችሁ ታውቃላችሁ? እግዚአብሔር የታመሙትን ለመጠየቅ፣ ያዘኑትን ለማጽናናትና የወደቁትን ለማንሳት የእኛ እጆችንና እግሮችን ይጠቀማል። ፈጣሪ ስራውን የሚሰራው በሰዎች ላይ አድሮ ነው። አምላክ በልባችን አድሮ በፍቅር በትዕግስትና በደግነት ሲሞላ እኛ ለሌሎች ሰዎች የመለኮት እጆች እንሆናለን። በሰው ህይወት ውስጥ የምናሳየው ትንሿ ፈገግታ እና አሳቢነት እግዚአብሔር በእኛ አድሮ የሰራው ታላቅ ተአምር ነው። ተወዱኝነት ስለምትንከባከቡኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ላይክ፣ ሼር፣ ኮፒ ሊንክ፣ ፎሎ ማድረግ እንዳትረሱ። ወዳችኋለሁ። አበባ ለማዘዝ ከስር በምናስቀምጥላችሁ ስልክ እየደወላችሁ አበባ አዘዙ። ወዳችኋለሁ። ቻው። እስቲ መልካም ምኞታችሁን ተመኙላት ለዚህ ልጅ። እኔ በጣም ነው በቃ ያሳዘነችኝና የምትናገራቸው ነገሮች፣ ብስለቷ፣ እውቀቷ፣ የንግግር አዋቂነቷ፣ ችሎታዋ እያንዳንዱ ነገር ተመዝኖ የሚወድቅ አይደለም፣ በእድሜዋ የሚጠበቅም አይደለም። በጣም ጎበዝ ብሪሊየንት ልጅ ናት። አበረታቷት። በቃ መታገዝ በሚገባት ነገር ልትታገዝ ይገባል። ነገ ትልቅ ደረጃ የምትደርስ ጎበዝ ልጅ እንደሆነች ታስታውቃለች። ከዛ ባለፈ ደግሞ ከጤናዋ ጋር ተያይዞ ሊደረግላት የሚገባው ነገር ዶክተሮች እየተንቀሳቀሱላት ነው ያሉት እና በጣም ደስ ብሎኛል። እስቲ መልካም ምኞታችሁን ገለጹላት። በጣም የምታሳዝን ምስኪን ልጅ ናት። እየገባችሁ ፎሎውም ደግሞ አድርጓት። ሄሎ ዋልማት ነው ኦፍ እና ቢሆንስ ሰላም ነው? ሰላምን እንሳ ቦቆይ አንተ ሰውዬ ግን ስራ የለህም እንዴ? አይደለም እኮ ውሃ ጠፍቶብን እኮ ነው። ታዲያ ፈልጉታ
ፖሊስ ጣቢያ አመልክቱ። ምን ማለት ነው? ምን አይነት መሽገር የሆነ ሰውዬ። እሺ ቆይ መቼ ነው የጠፋው? ባለፈው ሳምንት ነው የጠፋው። ይገርምሃል፣ ለ5 ወር ምናምን እኮ ምንም አልተቸገርንም ነበር። አዎ ለ5 ወር እረፍት ወተን ነበር። ባለፈው ሳምንት ነው ስራ የጀመርነው፣ ለዛ ነው። እሺ አሁን አትለቁልንም? ለምን ፈልጋችሁት ነው? አሳ ልናረባበት ሙርት ይዛለህ እንዴ? እንኳን እኛ ቧንቧ እንኳን ውሃ ጠምቷታል። አጠጧታ ታዲያ። ኧረ በእናትህ ባባት ልቀቅልን። ተው ግን ተው። እስኪ በእናትህ ትንሽ ለምን። እሺ ባጎት በቅማንት ባማት። ኧረ በእናትህ ልቀቅልን ግን ተው ተው። ምን አይነት አሳዛኝ የሆነ ልጅ እንዴ! እኔ ካላጠፋው ምን ሰርቼ ልብላ? በቃ ነገ መልሰህ ደውል። ከነገ ወዲያ እለቅልሃለሁ። እሱ እንዳየሩ ጸባይ ነው። ነገም ልደግም ይችላል። አንተ ብቻ የተባልከውን አድርግ። ባናት ተተከላል። ምን አባል ካንተ አይደለም እኮ አንተን አይደለም ባለቤቴን ነው። ባናት ተተከል እኮ ነው ያልከው። ባለቤቱ ወንድ ነው እንዴ? አንዳንዴ ተበልተሃል ብራዘር። ካሁን በኋላ ሽንትህንም ቢሆን አፍልተህ ጠጣ እንጂ ውሃ ይነጥቃል። ሳይቸግረው ተናግሮ ዋጋውን አገኘ። ገጥሟቸው ያውቅም። አንዳንድ ጊዜ ስልክ ጨርሷል ብላችሁ ሰውየው የሆነ ነገር ታወራላችሁ። እኔ ረዥም ሪከርድ የተደረገበት ማቀው ሰው አለ። ለዚያውም የመጨረሻ እንዲዋረድ የተደረገ ማለት ነው ባወራው ነገርና ሰው ጨርሷል ብላችሁ ስልክ አታውሩ። ስልካችሁን መዝጋታችሁን ሳታረጋግጡ ምንም አይነት ተጨማሪ ወሬ ባለማውራት ራሳችሁን ከእንደዚህ አይነት አስከፊ ነገር ጠብቁ። ጎዳና በወጣ ምንድነው አባ የሚበላ ነገር ካለ ጊዜ ምግብ ከበሉ ትንሽ የሚቀመስ ነገር ወሽ ተብቀኝ ሰይሊ ሰደው ያው ባሄን ብላሽ ኒ ጎዳና በወጣ እኔ እኮ ሽንኩርት የፈጠጠበት ምግብ አልበላም። ጭራሽ ለምንም ይመርጣል። እንደዚህ አይነት ሰው ገጥሟችሁ ያውቃል እንዴ? ምንድነው 5 መስጠኝ ለምን ይበቃኛል? 10 አድርገው እንጂ 10 ምን አረግበታለሁ? 100 እንኳን በዚህ ጊዜ ምን ይገዛል? 200 ብር አድርገው የሚል ሞልቷል እኮ። ከሰሞኑ እንግዲህ ከልመና ጋር በተያያዘ ስሟ ሲነሳ የነበረችው ልጅ አኗኗሯ ከልመና መልስ የሚለው ፔጇ ላይ የምትለቃቸው ነገሮች በርካታ አነጋጋሪ ሆኗል። ካሳየኋችሁ ቪዲዮ ጋር የሚያያዝ ስለሆነ እንመልከተው። የለማኝ ቭሎግ ይቀጥላል። ሰላም የኔ ለማኞች እንዴት ናችሁ? ዛሬም እንደተለመደው ልመና ለመሄድ አብረን እንዘጋጅ። ልቤ ሰው ይወዳል፣ ልቤ ሰው ይወዳል። ምን ታዘባችሁ? ኮሜንት ሴክሽን ላይ ገብታችሁ ብቻ አንብቡ። ከልመና መልስ ይላል ቻናሏ፣ ገብታችሁ ተመልከቱ። እጅግ በጣም ነው የምትገረሙት። ሰው በዲግሪና በማስተርስ ደሞዙ ስጋ እንደሷ አጣጥሞ መብላት እያቃተው ባለው ጊዜ እንደዚህ በልመና መተዳደር በቂ ነው። በስደት ያሉ ደግሞ ታዲያ ምን ሰራለሁ እኔ ሰው ሀገር ምን አቃጠለኝ ወደ ሀገር የመጣው ጠብቁኝ ብሏል በርካታ ሰው እና አስገራሚ ቪዲዮ ነው፣ መነጋገር ይሆናል ከሰሞኑ። እንቀጥል። እኔ ገንዘብን ሳሳድድ ሞት እኔን ሲያሳድድ ቀረው በድል ምን ማለት አንተ እንዴት ነው የተረዳው? ይሄንን እኔ እያልኩ ያለሁት እኔ ገንዘብን ሳሳድድ ሞት እኔን ሲያሳድድ ቀረው በድል ለማለት ገጣሚ መሆን አይጠይቅም። እቺን ሳላውቀው ዘመን አልፎ አረጀሁኝ ማለት ነው። አረጀሁ ማለት ነው። ግን ይሄ ልክ ተራራ ረጅም ነው፣ ይሄ ጠረጴዛ ክብ ነው፣ ወንበር 4 እግር አለው ብሎ ግጥም መጽሐፍ ምን የተለይ ለምን ነገር ያስፈልገዋል? ለምሳሌ እወራረዳለሁ በ1 ሚሊዮን ብር ሸለብ ሲያደርግ ነው ስልኩ የሚል ጭርር የሚል ግጥም ጽፋ አይቻለሁ። ምንድነው እያልከን ያለው? ምንድነው እያልከን ያለው? ወይኔ በጣም ይሄንን ቪዲዮ ማለት ነው በጣም በርካታ ሰዎች ሲቀባበሉት አይቻለሁ። ከረም ብሏል፣ ግን ሁሉ ጊዜ እንደ አዲስ የምናየው ቪዲዮ ነው እና ይሄንን ለመጻፍ የተለየ የግጥም ዕውቀት አይጠይቅም እና የጻፍካቸው ነገሮች የግጥምን ኳሊፊኬሽን የሚያሟሉ ስላልሆኑ እንደው ነጋሪ በማያስፈልጋቸው ጉዳይ ላይ ጊዜን ባታጠፋ የሚል ምክር እመክራለሁ ብሎ በጣም ፈርጠም ብሎ የተናገረበት ኢንተርቪው ነው። በጣም የሚገርም ነው። ብዙ ጊዜ ስለ ሪሌሽን ታሪክ ንገረን ተብሎ ኮሜንት ይጻፋልና የገስ አንድ ታሪክ ዝም ብዬ ልንገራችሁ። ቀለል ያለ ታሪክ በጣም የቆየ ነው፣ ግን ሁልጊዜ በጣም የሚገርመኝና የሚያናደኝ ታሪክ ነው። በጣም ሩቅ ቦታ የምትኖር ነች። በሶሻል ሚዲያ ነው የተዋወቅነው። ከዛ ልጅቷ ደስ ያለችኝና የወደድኳት ለምንድን ነው የልደቴ ቀን ምን ብላ ቴክስት አደረገችልኝ? አንተ ስትወለድህ ገነት ውስጥ ያሉትም እኔ አይደለም ያልኩት ገነት ውስጥ ያሉትም አለቀሱና በጣም ኃይለኛ ዝናብ ዘነበ እና ያለቀሱት ለምደው የምንወደው ልጃችን ወደ ምድር ሄደ ብለው አለቀሱ አለች። ከዛ እንደ አጋጣሚ ሆኖ እኔ ስወለድ በጣም ኃይለኛ ዝናብ ነበረ እና ዲቫይን ኦርኬስትሬሽን ሊሆን ይችላል ብዬ በየዋህነት አሰብኩና ወደፊት ዲቫይን ኦርኬስትሬሽን ያሰብኩኝ። ከዛ ልጅቷ ጋር በቃ በቴክስት ብቻ ነው የምናወራው፣ አልፎ አልፎ በስልክ ብዙ ጊዜ ግን አልሰጠውም ነበር።
ከዛ የሆነ ጊዜ አይ ሪሌሽንሺፓችን በጣም ሎንግ ዲስታንስ ሪሌሽንሺፕ ስለሆነ ኦፕን ቢሆን ለምን ኦፕን ሪሌሽንሺፕ አይሆንም ትለኛለች። እንዴ ኦፍ ኮርስ እኔ ኦፕን እንዲሆን ነው የምፈልገው፣ ኦፕን ሪሌሽንሺፕ ቢሆን ደስተኛ ነኝ እኔም አክቹዋሊ እላታለሁ። ኦሪሊ ትለኛለች። አዎ እላታለሁ። ኦፕን ሪሌሽንሺፕ ስትለኝ መሰለኝ ግልጽነት ያለበት ሪሌሽንሺፕ ኤክስፔክት ያደረኩት እንጂ ማለት የዛሬ ይሄ ኦልሞስት ምን ያክል ዓመት መሰላችሁ? ኦልሞስት 11 ዓመት 12 ዓመት አካባቢ አይ ቲንክ 11 ዓመት ምናምን ሊሆነው ነው። ከዛ እሺ ትልና በአራተኛው ቀን ነው ምናምን ነገር አይ ሃቭ አ ላንች ዳቴ ብላ ቴክስት አደረገች። ጠዋት ይሆን 4 ሰዓት ምናምን አካባቢ ነው። አየሁትና ላይብረሪ እየገባሁ ነበረ። በቃ ረሳሁት። ዳቴ ምንድነው? ስፔሊንግ ኤረር ነው ምንድነው ይሄ ማለት ነው። ከዛ ደግሞ ሌሊት 9 ሰዓት ነው የምወጣው ያለው ከላይብረሪ። ከዛ ስወጣ እያሰብኩ ነው ስለ ላንች ዳቴ ስላለች ምንድነው ዳቴ ያለችኝ ምንድነው እያልኩ ዶርም ገብቼ ቁጭ ብዬ አይፓዲን ከፍቼ እያነበብኩ ነው ያለሁት። ከዛ በዛ ሰዓት ላይ እንደምወጣ ታውቃለች። you didn't ask me about the ዳቴ ትላለች። ምንድነው ዳቴ what's ዳቴ ይላ I went on a date with a guy አለች። ዛን ቀን የተሰማኝ ስሜት አይ ቲንክ ኢፌክቲቭሊ ሊገልጸው የሚችለው የቴዲ አፍሮ ሙዚቃ ይሄኛው ሙዚቃ ላይ ማለት ነው። ይሄ ቶ ካለ በኋላ የሆነ እሱ ነው ኢፌክቲቭሊ ሊገልጸው የሚችለው። ያስገባላችኋለሁ እዚህ ጋር ምን አይነት ታሪከኛ ሰው ይገልጸዋል ይሄ ስሜት። እዚህ ነገር ውስጥ ኢንቮልቭድ መሆኔ በራሱ አንደኛ አናደደኝ። ቱ ሰም ዲግሪ የተወሰነ ትራውማታይዚንግ ነበር እውነቱን ለመናገር፣ ግን ጥሩ ነው። እንኳንም በጊዜ ተቋጨላለው፣ እንኳንም አላገኘኋትም። ደግሞ ከዛ በላይ ሄዶ ቢሆን ኖሮ አትሊስት አሁን በቴክስት ነው የተገላገሉ። ይህ ታምረኛ የሆነ ዶክተር ነው። እኔ በጣም ነው የሚያዝናናኝ የሚያወራቸው ነገሮች፣ የሚያመጣቸው ሀሳቦች፣ በቃ በጠቅላላ መዝናናበት ሰው ነው። የምሬን ነው የምላችሁ። ከቅርብ ጊዜ ወዲህ በጣም በህይወት የማረሳው ገጠመኝ የምግብ ቤት እኔ የምገባው ከ11 ሰዓት እስከ ምሽቱ 5 ሰዓት ድረስ ነው የምሰራው። ከዛ በእግሬ ሄዳለሁ ወደ ቤት። እዛቸው ጋር ስለሆነች ቅርብ ስለሆነ ቤት ሄዳለሁ። አንዴ እንትን መጣ። አንድ ቬጂቴሪያን ነው፣ ስጋ ምናምን አይበላም። ከዛ እኔ ነበርኩ ውስጥ የነበርኩትና ሄድ ሼፉ አለች። እሷ ለስራ ለሆነ ቦታ ትወጣለች። ሰው ትእዛዝ በጣም ሲበዛ ትመጣለች፣ ትሰራለች ምናምን። ከዛ ቀላል ስለነበረ ፓስታ በስጎ ነው የታዘዘው። ከዛ ሰራውና ይሄ ቦሉ ማለት ነው ሳህኑ የምናስቀምጥበት ሶሱን ቦሎኛ ሶስ ይባላል። የስጋው ሶስ ቶማቶ ሶስም አለ። በቶማቶ ነው የታዘዘው። እኔ ሁለቱም አንድ አይነት ነው፣ በቃ አንድ አይነት ነው እንትን ሲታይ። አዎ በእውነት እሺ። ከዛ ከነሳህን ማስቀመጫው ማለት ነው። ከዛ እኔ ሰራው ምናምን ከዛ አወጣውላት። ከዛ በቃ ጨዋታ ነው የሰማሁት። አዎ እየሮጠች አስተናጋጇ መጣ። ቴዲ ምንድነው የሰራኸኝ? ምንድነው? ሰውየው በቃ አቀጣጥሎታል። 40 አመት እኔ ስጋ አልበላሁም። ምን አይነት ቀወጠው። እንዳጋጣሚ ባለቤቱ መጥቷል አሉ እዛ። እሺ ማን ነው እንደዚህ? እኔ ምንም አላረኩ። ወጣው በጀርባ ልብሴን ወረወርኩ ወደ ቤቴ እየሮጥኩ በጀርባ። በእውነት ወደ ቤቴ ገባው። በሁለተኛው ቀን ነው ምናምን የተመለስኩት። በቃ እኔ ኃላፊነቱን ወስጃለሁ ምናምን ብላ ዋናዋ ማለት በቃ እኔ ነኝ ብያለሁ ምናምን ብላይ በቃ ችግር የለውም ፈለግ ነበር አየቦታው ላይ ደስ የሚል ገጠመኝ ነው። እንግዲህ በሚሰራቸው ነገሮች በጣም የምንወደው ነው ቴዲ። ሆነ ተከናወነ የሚለው ደግሞ በጣም ብዙ ሰዎች እንዲነጋገሩበት አድርጓል። ስለሱም ጉዳይ ከአድማሱ ከበደ ጋር የወንዶች ጉዳይ ላይ የምናውቀውና የፊልሙ ደራሲ ከሱ ጋር ተጫውተውታል ማለት ነው። ሙሉውን ገብታችሁ ይዩት፣ በጣም ደስ ይላል። የእግረኛ ሚዲያ ባለቤት ተክለ ሃይማኖት አዳነ ትላንት ሐምሌ 23 2018 እንደ ኢትዮጵያን አቆጣጠር ከቀኑ 11 ሰዓት አካባቢ መታሰሩ ተሰምቷል ሲል ኢትዮ ታይምስ ዋሱ መሐመድን በምንጭነት ገልጾ መረጃውን አጋርቷል። ታዲያ ተክለ ሃይማኖት አዳነ በምን ምክንያት እንደታሰረና ዝርዝር የሆኑ መረጃዎች ስላልተገለጹ ይፋዊ ገጾችም ዘገባዎችን ስላላጋሩ ሰዎች የግል ጥርጣሬያቸውን
በግል ገጻቸው ላይ ያጋሩ ይገኛሉ። ምናልባትም ህግ በያዘው ጉዳይ ላይ አርቲስቶቹን በሚዲያው ላይ አቅርቦ ሲያደርግ የነበረው ነገር ሊሆን ይችላል የሚለው ነገር በይፋ እየተገለጸ ይገኛል። እኛም አዳዲስ ነገሮች ሲኖሩ በዚሁ ጉዳይ ላይ ይዘንላችሁ የምንመጣ ይሆናል። ይድረስ ሰይፉ ፋንታሁን ሲወለድ ጀምሮ መላጣ ላይ ይመስላችሁ እንዲህ አይነት ግጥም ያለ ጸጉር የነበረው ሰው እንደሆነ ግን ታውቁ ነበር? ሱራፌል ወንድሙና ሰይፉ ፋንታሁን ናቸው። በብሔራዊ ቲያትር 1988 ዓመተ ምህረት የሰሩት ቲያትር ነው። እስቲ ተመልከቱት። የታል ያውሉ ወሰራው ዘጋ ቆቀማው ጥፊ አፈራባክ እኔ እንደው ጎረቤቶቻችን ታዲያ ወሰረቅልኝ አልኩኝ ወላላ ካቻማል ወጣኝ አላል እኔና ፈጥሯል ኩሆች በኔ አረሱ ምንርበት ወሰራውና ግቢ ውስጥ ቀጥ ብዬ ቆምኩኝ። አያለው ጥግ ጋር ጥቁር ውሻ ሾኮይ ኖሮ ሊጮ ሲል ጥቅስ ሳረገው ብሎ አስቀየሰ። አንተ ተከብሰው ዝም አለ። ሴት ነች ወንድ መሰለኝ። እሺ ከዛ በኋላ በግራ በኩል ደግሞ ያላል አሱ ይንጎማለናል። አቤት አቤት ይንጎማለናል። በቃ ምንድን ነው? ከዛ በኋላ ልጄ ምንም ነው ቀስ ብዬ ተጠጋውና እፍን አድርጌ ወደ ደረት ያስጠጋውና የሮጥኩት ሩጫ አጠገቡ ደግሞ ባለቤት ያላየኝ ጅብና ብሎ ይፍቅ ነበር። አፈሪጋ ሊበላ እኮ ነው። ሰይፉ እንግዲህ የመድረክ ስራዎች ብቻ ሳይሆኑ ፊልሞች ላይም የምናውቀው ሰው ነው። ጸጉር የሌለው ሰው ለሚመስላችሁ እሱም ሲናገር ለማታምኑት ሰዎች ይሄ ብርቱ ማስረጃ ነው ተብላችኋል። ያው እንግዲህ ሰይፉ በመላጣነቱ ነው የምናውቀው አብዛኞቻችን። ውበቱም እሱ ነው የሚመስለኝ እኔ ከጸጉሩ ይልቅ ማለት ነው። በጸጉር ከማየው ይልቅ መላጣውን ሰይፉ ሳይሆን ነው ደስ የሚለኝ እኔ። ምንድነው የምታስቡት እናንተ? ጸጉሩ ያምርበታል ወይስ መላጣው? ሐሳባችሁን እስቲ ያጋሩኝ። ላስተከለለት አይደለም በነገራችን ላይ እንዲሁ ለማወቅ ነው፣ እንድትሳተፉ ነው። እንቀጥል። አንቺ እና ባልሽ እንዴት ኢንተራክት እንደምታደርጉ አይቻችኋለሁ። አንቺ ነሽ አለቃ፣ አንቺ ነሽ አዛዧ፣ እሱ ረዳትሽ ነው። ሰሚት የሚያደርግ አንድ አጥንት የለሽም ሰውነትሽ ውስጥ የሆነ ሰሚት ሲሆን ለምንድን ነው ሶሻል ሚዲያ ላይ መተሽ ሴቶችን ሰሚት እንዲያደርጉ እየሰበክሽ እና ፌሚኒዝምን የምትቃወሚው ያንን ፓርት ቻሌንጅ እንደሚያደርግ አድርገሽ የምታወሪው? አንቺ ራስሽ እኮ የምትኖሪበት ህግ አይደለም ይሄ። በጣም አሰርቲቭ ነሽ፣ በጣም ኃይለኛ ነሽ፣ በጣም ዶሚናንት ነሽ፣ የበላይ ነሽ፣ አዛዥ ነሽ። ቤት ና ሊዳት ምን ብለሽ ትከራከሪ ነበር እዛ ላይ ሴቶች ፈልገው ወደው ፈቅደው ከሆነስ ለባሎቻቸው ምግብ የሚሰሩት ለልጆቻቸው ምግብ የሚሰሩት ወደው ፈቅደው ስለሆነስ አንቺ ምን አይነት ኑሮ ነው እየኖርሽ ያለሽው? ሰራተኛ ቀጥረሽ በሰራተኛ ምግብ እያሰራሽ ነው እየኖርሽ ያለሽው። ለባልሽ ምግብ አትሰሪም፣ ለልጅሽ ምግብ አትሰሪም። አይ አሁን ምናልባት ተቀይሮ ሊሆን ይችላል። አንቺ እንዴት ለባሏ ምግብ ለምትሰራ ሴት አፍ ልትሆኚ ትችያለሽ? አንቺ ራስሽ ሰራተኛ ምግብ ሰርቶልሽ የምትበይ በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ አንድ ሁለት ቀን ከኛ ጋር ብትቆይ ስለኔ ትዳርና የልጅ ሁኔታ መጽሐፍ ነበር የምትጽፊው። በጣም እኮ ነው የሚገርመው። አይ አንቺ ልጅ በልበ ሙሉነት ስለማታውቂው ነገር የምታወሪው ነገር በቃ ልማድሽ ነው አይደለ? ግማሽ ቀን በማይሞላ 3 ሰዓት እንኳን በማይሞላ የኛ ቤት ብሎ እኛ ቤት መተሽ በልተሽ ጠጥሰሽ ከልጅ ጋር ተጫውተሽ ከባሌ ጋር ተዋውቀሽ አድንቀሽ ብዙ ነገር አድርገሽ በጥቂት ሰዓት ሙሉ የቤተሰባችንን ታሪክ ዳይናሚክሱን ስትናገሪ ሳታፍሪ አለማሸማቀቅሽ በቃ ነው የለመርሽው ነገር ነው። አሁን አንቺ ነሽ እንግዲህ የእህቶችሽ ጠበቃ ለትምትሟገቹ። ይሄ ሁሉ ነገር ምንድነው? ትራውማ ነው ዲፌንሲቭ ያረጋችሁ ብዬ ስለተናገርኩ ትሪገርድ ስለሆንሽ ህመምሽን ስለነካካውት እንጂ መሟገት ትቺ ነበርኮ። ላይቭ ላይ ስንናገር እዛው ኖ አይደለም። እስኪ ምንድነው ትራውማ ያስባለሽ? ምንድን ፓተርኖች አይተሽ ነው ወይም ልክ አይደለሽም ፍቅር ማለት ስቺ ራሽ ከላይቭ ተሰናብተሽ የራሽ ቤት ከፍተሽ ሰዎችን አሰባስበሽ ከዛ ደግሞ ኢጎሽን በቃ አከሙልሽ ይቺ ልጅ እንደዚህ ናት እንደዛ ነው ምናምን በቃ የተናደርሽው ነገር አስታገሱልሽ። በኋላ እንደገና አሁን ቀን ጠብቀሽ ደግሞ የምትፈልጊያትን ፖይንት ጥምዝዝ አድርገሽ ደግሞ ለአታክ መጣሽ። በምን በሴንሲቲቭ ጎኒ በባሌ በልጄ ስለ ትዳሬ እኔ ማብራራት አልፈልግም። የሚያክሰው ያውቃል። አንቺ ግን በጣም ታሳዝኛለሽ። ነውርና ብልግና የሚባል ዲክሽነሪ ውስጥ ራሱ ያለ አልመሰለኝም። የፈለገው እውነት እንኳን ቢሆን የተናገርሽው የቤት የእህትሽን የቤቷን ገመና አውጥቶ ማስጣት አንቺን ጎበዝ ሳይሆን የሚያስብለው በጣም ብልግና እንደሆነ ነውረኛ ነው የሚያስብለው።
ነውረኛ ነሽ። አሁን በዚህም እንግዲህ ስድብ ነው ካልሽ እውነታውን ስለሆነ ምናልሽ ነውረኛ ነሽ። አይደረግም እንደዚህ ቤት ያየሽውን ነገር በአደባባይ ያልሆነ ነገር መተሽ እንኳን ያው ደግሞ ኤክስፕላኔሽንሽ ስታስረጅ በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ 1-2 ቀን ከኛ ጋር ብትቆይ ስለኔ ትዳርና የልጅ ሁኔታ መጻፍ ነበር የምጽፊው። ማዳመጥ አቺ ተረጋግቶ ማውራት አቺ የሰውን ቁስል ማከክ ብቻ ሰው ትዳር እንዲፈራ ወንድ ጠል እንዲሆን ታኪለታለሽ። ከዛ ደግሞ ራስሽን የአስፈማሽ ዋና በቃ አይከን አድርገሽ ነው የምታስቢው። 300 ምናምን ሺህ ፎሎወር አለሽ በቃ እኔን መፈመስ ሲፈልጉ እኔን ነው እንትን የሚሉት ምናምን። እኔ ምን አይነት የበታችነት ስሜት እንደሆነ አላውቅም። ቢካዝ በቃ አንቺ ጋር ሰው ተንጠላጥሎ ነው እንደሚመስልሽ እንትን የሚለው 300 ምናምን ሺህ ፎሎወር ዘን ዋት እኔ አሁን ከ200 ምናምን ተነስቼ 600 ብደርስ ዘን ምንድነው? እሺ 600 ሺህ ፎሎወር መጣ ከዛስ 1 ሚሊዮን አገኙ ከዛስ ምንድነው? ፌመስ የምትሉ ሰው ሁሉ እኮ እናንተ የምትፈልጉትን ይፈልጋል ብሎ ማሰባችሁ ላይ ነው ችግሩ። ሰው ሁሉ እንደናንተ ነው ብላችሁ ማሰባችሁ ነው ችግራችሁ። እና በጣም ነው የበለጠ በቃ አሳዘንሽኝ። የበለጠ በጣም ነው ያሳዘንሽ በእውነት። ምክንያቱም ይሄ አስተሳሰብ እኔ እንጃ ለሌላውስ እሺ እንደምንም ብሎ በሆነ መንገድ ራሱን ሊያድን ይችላል። አንቺ ግን ካነቃሽበት ራስሽን ነው መልሶ የሚገልሽ ማለት በቁምሽ ይጎዳሽ እንዳልሆንሽ የሚያደርግሽ። ቢካዝ ሰው ውስጡ ሰላም ከሌለው እንደዚህ አይነት ቢተርነስ፣ መራርነት፣ ንዴት ካለው እኔ እንጃ እኔ በሰላም የሚኖራል ብዬ አላስብም። እና በጣም ነው የገረመኝና ሁሌ the moment አፋችሁን አላቃችሁ ልትናገሩ በሞከራችሁ ቁጥር እኛ እናንተን ፌሚኒዝምን የምንቃወም ሴቶች ምን ያህል ትክክል እንደሆነ ማስረጃ ማለት እናንተ ናችሁ። እኔ ግን ቤት መተሽ ብዙ ነገር ብለሽኛል። አሮን ነው ምናልባት በዩቲዩብ ተናግረሽ ይሆናል ላይፍሽን ስትናገሪ ምናምን፣ ግን መጥቼ ፐርሰናል አታክ አድርጌ እሷ ማለት እንደዚህ ናት እንደዛ ናት አላልኩ። አሁንም አልልም ወደፊትም ልላችሁ because I won't do that። እንደዚህ አይነት ኢንቴግሪቲ ያጣው ሰው አይደለም። ያኔ ስትወቀሽ እንኳን ኢቭን ዝነኛ ለመሆን ነው ምናምን የምትሉ ዝነኛ የሆንሽ እኮ ከምን ጊዜ ጀምሮ እንደነበረ እናውቃለን። ምን ተወርቶ ብሽ እንዴት ፎሎወር ብዙ እንዳገኘሽ ይታወቃል። ስለዚህ we all know የሆነ እንደ ትልቅ ምግባር ምናምን ተሰርቶ ምናምን አታስመስዩ። ያኔ ሁሉም ፈርቶ ሲያጨበጭብልሽ የነበረ ሰው ሁሉ ስምሽ ሲጠፋ ሪፖስት ለማድረግ ሁላ ሲሳቀቅ ሪፖስት ከሚያደርጉ ሰዎች መካከል አንዷ ነበር። ሰው እንደውም ስለ ቪዲዮ እየሰራ ምናምን አንቺም የእንትን ደጋፊ ነሽ እያሉ because I still believe እንደዛ ነሽ ብዬ ስለማላስብ አይሽ ሐሳብ ልዩነት እንኳን ቢኖረን እውነት ነው የምለው። አንቺ ግን ልክ ደሞመንት ሐሳብሽን የተቃወሙሽ ሰዓት ጠላት ሆነሽ ነው የምትመጪው። በጣም የገረመኝ በአደባባይ አይደል እንደ ቪዲዮዎችሽን ስትሰሪ የነበረው እና በአደባባይ ነው ነይ እንወያይ ልልሽ የምችለው። ለምን በጓዳ መጣለሁ እንዴ? እንደባደብ ያልኩት እኮ በሐሳብ ነው እንጂ ፐርሰናል አታክ እናድርገው አይደለም። እንደዛ እናድርገው ከተባለ እኮ በጣም ብዙ እኮ የሚነገሩ ነገሮች ነበሩ አይደለም? why would I do that? ብልግና ነው። እንደዚህ ነሽ እንደዛ ነሽ እያልኩ በጣም ከሚመጥነኝ ሌቭል ልወረድ እንዴ? ራሴን ማስገመት ነው የሚሆነው። አንቺ እንዳረግሽው ብዙ ነገር ማለት ይችላል። ብቻ የቱን አንስቼ የቱን እንደምጠላ ራሱ አላውቅም። ግን I am so sorry for you። ላንቺ እኔ ተሸማቀቅኩ፣ እኔ አዘንኩ። ኢቭን ለሚከተሉሽ ሰዎች እኔ ግን ያልገባኝ ነገር ለምንድን ነው ቤቷ አይጠራቻት? ለምንድን ነው የጋበዘቻት? አንድ ጊዜ ሰምታችሁ እንደሆነ አላውቅም፣ ቤታቸው ሰው አትጥሩ፣ ቤታቸው ሰው አትጋብዙ። አንዲት ልጅ እንደውም ወቸው ጉድ ላይ ወጣ ቤቴን የሚያውቁ 3 ወይ 4 ፍሬንዶች ቢሆኑ ነው በታሪክ ቤቴን ለሰው አላሳይም፣ ቤቴ ሰው እንዲመጣም አልፈልግም ብላለች። ትክክለኛው ምክንያት ሊሆን የሚችለው አሁን የተመለከታችሁት ነገር ነው። እና በህይወታችሁ ውስጥ ማንን ቤታችሁ መጋበዝ እንዳለባችሁና ቤታችሁ መጥቶ ማን ምን አድርጎ እንደሚሄድ ስለማታውቁ ምን አይነት ጥንቃቄ ማድረግ እንዳለባችሁ ከዚህ ቪዲዮ መማር አለባችሁ። እስቲ አንድ ቪዲዮ ከዚሁ ጋር የተያያዘ ልጋብዛችሁ። ጋይስ ቤታችሁ ሰው አትጋብዙ።
የእውነቴን ነው። በቃ ሰው ቤታችሁ አትጋብዙ። መገባበዝ ካለባችሁ ውጭ ወጣችሁ ተገናኙ፣ የምታወሩትን አውሩ፣ ቻው ተባብላችሁ ተመለሱ። ጆርዲና ፍቅር ማለት የተፈጠረውን ቢፍ አይታችሁታል ብዬ አስባለሁ። ምንድነው የተፈጠረው? ጆርዲን ትጋብዛታለች ፍቅር እቤቷ፣ ከአንዴም ሁለቴ ሄዳለች ጆርዲ። ታዲያ አሁን ላይ ተጣሉ። ያው የተፈጠረው ተፈጥሯል። ጆርዲ እሷ ቤት ሄዳ ያየችውን የታዘበችውን ተናገረች ማለት ነው። ታዲያ ፍቅር ደግሞ በዛ በጣም ትናደዳለች። ግማሽ ቀን በማይሞላ 3 ሰዓት እንኳን በማይሞላ የኛ ቤት ሁሉ እኛ ቤት መጥተሽ በልተሽ ጠጥተሽ ከልጄ ጋር ተጫውተሽ ከባሌ ጋር ተዋውቀሽ አንቀሽ ብዙ ነገር አድርገሽ በጥቂት ሰዓት ምን የቤተሰባችንን ታሪክ ዳይናሚክስ ስትናገሪ የተፈጠረው ይሄ ነው። ቤታችሁ ሰው መጋበዝ ምናምን ብዙ ክፋት የለውም፣ ግን ደግሞ ቤታችሁ ማለት እንደፈለጋችሁ የምትሆኑበት ትንሽዬ ዓለማችሁ ማለት ነው። በቃ ራሳችሁን የምትሆኑበት ውጪ ድካም ደክሟችሁ መታችሁ እረፍ የምትሉበት ራሱን የቻለ የራሳችሁን የሆነ ስፒሪት ነው ቤታችሁ መያዝ ያለበት እንጂ ዝም ብሎ ማንም የሚወጣበት የሚገባበት ለማንም በር የምትከፍቱበት መሆን የለበትም። በጣም ፕሪሺየስ ቦታችሁ መሆን አለበት። ብቻችሁንም ኖራችሁ ባለትዳር መሆናችሁ ልጆችም ኖራችሁ ማለት ነው። ለምን ቤታችሁ ሰው መጥቶ የሆነ ነገር ይዞ ይወጣል? ለምን ያንን እንድናደርግ እንፈቅዳለን? በራሳችን በገዛ እጃችን በር ከፍተን መገባበዝ ካለብን ውጪ ወተን ተነጋግረን መመካከር ያለብን ነገር ካለ ተመካክረን። እኔ ይሄን የምለው ራሴን በራሴ ህይወት ስለተማርኩኝ ነውና በውጪ ያድርጉት። ጓደኝነታችሁን ቤስት ፍሬንድም ሆናችሁ ምንም ሆናችሁ እንዴ ቤተሰብ እንኳን እኮ ማለት ነው ያለ ምክንያት ዝም ብሎ መጣ ሲል ደስ የማይል ነገር አለ። ምክንያቱም ጉዳይ ሊኖራችሁ ይገባል። ግድ ካልሆነ በስተቀር ሰው ቤታችሁ እንደፈለገ የሚመጣበት ቤት ሊሆን አይገባም። አለሽ የትነሽ ተብለሽ ሊመጣበት አይገባም በፕሮግራም። አሁን የሆነ ጉዳይ ካላችሁ ምናልባትም ታማችሁ ሊሆን ይችላል ወይ ወልዳችሁ ወይ ደግሞ የሆነ ፕሮግራም አዘጋጅታችሁ ሰው እንዲመጣ ካልሆነ በስተቀረ ኤኒ ታይም በራችሁ ክፍት የሆነበት ቤት ሊሆን አይገባም ብዬ አስባለሁና ጥሩ ይሰራችሁ ሊመስላችሁ ይችላል መጀመሪያ ላይ፣ ግን ደግሞ ቤታችሁ ሰው ገብቶ ሲወጣ የሆነ መጥፎ መንፈስ ያላቸው ሰዎች አሉ። ያንን ይዞ ይመጣል። በዛ ላይ ደግሞ የሆነ ነገር ታዝቦ ሊወጣ ይችላል። ላይፍ ስታይላችሁ አንድ አይነት ካልሆነ የሆነ ነገራችሁን አይተው ንቀው ሊወጡ ይችላሉ። ያ ሁሉ በራችሁን ከፍታችሁ በማስገባታችሁ ብቻ ለምን እና አስፈላጊ የሆነ ነገር ካልሆነ በስተቀር በራችሁን አትክፈቱ ባይነኝ እኔ እና እቺን አጋጣሚ ለምን ተጠቅሜ ነገር አልልበትም ብዬ ነው። ለማንኛውም የእናንተ ሐሳብ በቤት ዙሪያ ያላችሁ ምንድነው? ኮሜንት ላይ መጻፍ ትችላላችሁ። ወዳችኋለሁ። እንዴት ታዩታላችሁ ሐሳቡን? እቤት ሰው ከመጋበዝ ጋር ተያይዞ ያሉትን ነገሮች በደንብ ማወቁ ተገቢ ነው ማለት ነው። ብዙ ሰዎች ቤታችሁ ከመጡ በኋላ የሚፈጠሩ በርካታ ነገሮች ስለሚኖሩ እንግዲህ የዛሬው ቪዲዮ ይሄንን ይመስላል። እንደወደዳችሁት ተስፋ አድርጋለሁ። እስከዚህ ሰዓት ድረስ ቪዲዮን ከተመለከታችሁ ታዲያ ላይክ ላለማድረግ ምንም ምክንያት የላችሁም። በእያንዳንዱ ቪዲዮ ሐሳባችሁን ማካፈል ትችላላችሁ። የሐሳብ መስጫ ሳጥኑ ክፍት ነው። ለልጅ ማዕዶት መልካም ምኞታችሁን ግለጹላት። ገብታችሁ ፎሎ አድርጓት። በጣም የምታሳዝን ልጅ ናት። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ ደግሞ ተመልሼ እመጣለሁ። እስከዚያው ድረስ ግን መልካም ጊዜ፣ መልካም ቆይታ ይሆንላችሁ። I'm